እሺ እዚህ ጋር በእንፋሎት የበሰለ ድንች ለሰላጣ እናዘጋጃለን። ለሩዝ ማባያ የሚሆን ማለት ነው። ካሮት እንደዚሁ በእንፋሎት የበሰለ በትናንሹ ቀጠን ቀጠን አድርገን እንከታትፋለን ማለት ነው። ከዛን በእንፋሎት መብሰሉ ያው ጥንክር እንዳይልና እንደ ቺፕስ ከሽ እንዳይል ይሆንልናል ማለት ነው። በወይራ ዘይት ቢሆን ይመረጣል። የተወሰነ ይጠበሳል ማለት ነው። ቀላ እስከሚል ድረስ ይጠበሳል። ከዛም በኋላ እናወጣውና ካሮቱንም በዚሁ መልክ እንጠብሰዋለን ማለት ነው። ዘይት እንደዚህ በትንሹ ይበቃል። ለሰላጣ ነው እንዳይበዛብን ማለት ነው። ምንም አይነት ዘይት አንጨምርም። የጠባበስንበት ይበቃዋል ማለት ነው። ካሮቱንም በዚህ መልኩ እንጠባብሰዋለን። ካሮቱ ከድንቹ ትንሽ ቆየት ይላል እሳት ላይ ማለት ነው። በደንብ ጋል ሲል እንትኑ ዘይቱ መጨመር ነው። ምክንያቱም ካሮቱ ከድንቹ መብሰልና እንደዚህ ጥፍፍ ብሎ እንዲበስል ይፈልጋል ማለት ነው። ከዛን ትንሽዬ ጥቅል ጎመን በረጃጅሙ እንከትፍና ልክ እንደዚሁ እናደርገዋለን ማለት ነው። ተወሰነችንም ጠበስ ነው የምናደርገው፣ ጥሬ እንዳይሆን ያክል ማለት ነው። በዚህ መልኩ ከጠባበስናቸው በኋላ ሽንኩርት ስላይስ አርጌ ቆርጫለሁኝ፣ ወይም ደግሞ ሸራይህ ነው የሚባለው። ጠብሰዋለሁ ማለት ነው። እዚህ ጋር እርጎ አለኝ። እርጎ ወደ 3-4 ማንኪያ ነው ያደረኩት። አምስት ተሄኒያ አለኝ። አሰራሩን ለቅላችኋለሁኝ። ተሄኒያ ቤቴ ነው ያዘጋጀሁት። 3 ማንኪያ የሚሆን ተሄኒያ አድርጌያለሁኝ። ከዛን ሽንኩርቱ ላይ ቃሪያና አንድ ቃሪያ 2 ሚጥሚጣ አድርጌያለሁኝ። ከጠባበስኳቸው በኋላ ያው ሁሉንም የጠበስናቸውን በአንድ እናረግና እናስገባቸዋለን ሽንኩርቱ ላይ ማለት ነው። ከዛን ነጭ ሽንኩርት በትንሹ እናረጋለን፣ ትንሽ በጫፉ ማለት ነው። ከዛ ቁንዶ በርበሬ ነው ያደረኩት። እርጎም ላይ ቁንዶ በርበሬ ትንሽ አርጌያለሁኝ። እርጎንና ተሄኒያውን በደንብ እንደዚህ ከመታሁት በኋላ መጥበሻው ላይ አደርጋለሁኝ። በዚህ መልኩ ታቀላቅላላችሁ። መጨረሻ ላይ ጨው ነው የምታደርጉት ማለት ነው። በቃ ትንሽዬ ጨው አድርጌያለሁኝ። በቃ በቂ ነው። በዚህ መልኩ ተጠናቀቀ ማለት ነው። እዚህ ጋር ለሩዝ የሚሆን ሶስ ነው የምሰራው ማለት ነው። ለሩዝ የሚሆን ነጭ ሽንኩርትና ዝንጅብል፣ ሽንኩርት እያቁላላሁኝ ይገኛለሁ። እዚህ ጋር ነጭ ሽንኩርት፣ ቀይ ሽንኩርትና ዝንጅብል ነው። ዘይቱን ነው የጨመርኩት። ዘይቱን ወይም ግብ ያጣፍጣል በነገራችን ላይ። ከዛ ቲማቲም ድልህ አርጌያለሁ። ቲማቲም ድልህ አረኩኝ። ያው ቲማቲም ድልህ ከሌላችሁ ቲማቲም ማረግ ትችላላችሁ። በዚህ መልኩ አቀላቅለዋለሁ። ሽታው በጣም ነው የሚጣፍጠው። ቅመማ ቅመምም ያላችሁን ማድረግ ትችላላችሁ። እዚህ ጋር ቆንጆ በርበሬ እና ከሙን ነው እርድ አድርጌያለሁ። ከዛም በደንብ እናቀላቅለዋለን። እዚህ ጋር ይሄ አብሽ ነው። አብሽ በዚህ መልኩ ካቀላቀልናቸው በኋላ ሙቅ ውሃ አለኝ። ሙቅ ውሃ አለኝ። ጠብ እያደረኩኝ በደንብ አድርጌ ይሄንን አቁላለዋለሁ ማለት ነው። ሽታው በጣም ይጣፍጣል በነገራችን ላይ። በዚህ መልኩ እያቁላለሁኝ ይገኛለሁኝ። ትንሽ እያነሰኝና ቲማቲሙን ጨመርኩበት ድልህ ማለት ነው። ሳልሳ ከዛን ሙቅ ውሃ ነው። ጠብ እያደረኩ በዚህ መልኩ ሽት እያረኩ አበስለዋለሁኝ ማለት ነው። የሆነ ነገር ስትሰሩ በሙቅ ውሃ ቢሆን ይመረጣል። ሙቅ ውሃ ልክ ምግቡ እየተብላላ በደንብ እየበሰለ እዛ ከላይ ስትጨምሩበት ሙቅ ውሃ በጣም ቆንጆ ነው የሚሆነው ማለት ነው። ማንኛውም ምግብ ሲሰራ ሙቅ ውሃ ብትጠቀሙ አሪፍ ነው። ተዘፈዘፈ ሩዝ አለኝ።
ቁሌቱ በዚህ መልኩ ነው መብሰል ያለበት ማለት ነው። ብዙም ውሃ ማድረግ የለባችሁም እና በዚህ መልኩ እያንተከተካችሁት ትቆያላችሁ። ከዛን እርጎ ነው የምትጨምሩ። በዚህ መልኩ ጭክጭክ ብሎ መብሰል አለበት። ውሃ እንዳታበዙ። እዚህ ጋር እርጎ ነው የምታዩት። ጨምረዋለሁኝ። በደንብ አቀላቅለዋለሁ ጥፍት እስኪል ማለት ነው። ምንም አይነት እንደዚህ የተፍረከረከ ነገር መኖር የለበትም። በደንብ ይመታል ማለት ነው። ከዛን ውሃ ምንም አልጨመርኩም። እዚህ ጋር የተቀቀለ ድንች ነው ይሄ ትጨምሩታላችሁ ማለት ነው። የተቀቀለ ድንች ጥሬ ሳይሆን የተቀቀለ ነው ብታረጉት ይመረጣል። ለምን ቡክት እንዳይልና ሩዙን እንዳያያይዝባችሁ ይሆናል። በዚህ መልኩ መብሰል አለበት፣ ቀስ ብሎ ረጋ ብሎ ማለት ነው። አረፋውን እስኪከት መጠበቅ አለብን። በዚህ መልኩ መብሰል አለበት። እዚህ ጋር የተዘፈዘፈ ሩዝ ነው፣ በስመቲ ሩዝ ጨምሬዋለሁ ማለት ነው። ቃሪያ አደረኩኝ። አብሮ ቢበስል ቆንጆ ነው ቃሪያው ማለት ነው። እንቁላል አለኝ ለሁለት ሰው ስለሆነ ሁለት በቂ ነው። እናንተ መጨመር ትችላላችሁ። ትንሽዬ ጨው አደረኩኝ። በቃ መብሰል ነው የቀረው። ይሄንን በስተመጨረሻ ደግሞ ምን እንደሚመስል አሳያችኋለሁኝ። እንዴት እንደሚያምር አበሳሰሉ ራሱ ማሻአላህ ነው። ማሻአላህ ነው። ማሻአላህ ነው። ማሻአላህ ነው። እና በዚህ መልኩ በስሎልናል ማለት ነው። ሩዙ በጣም ነው የሚጣፍጠው፣ ሞክሩት። በዚህ መልኩ ምሳችንን በልተናል ማለት ነው። ዋው ነው፣ በጣም ነው የሚጣፍጠው፣ ሞክሩት።